ሰላም እንዴት ናችሁ? መልሰን ተገናኝተናል። እዚህ ኪዩጄኤስ ላይ በርካታ ስራዎችን እያየን ነው። ስለዚህ ዛሬ ደግሞ አንድ ቶፒክ ይዤላችሁ መጥቻለሁ። ይህንንም ቶፒክ እንዴት ነው ኮለመን ፊልድ የምናዘጋጀው የሚለውን ነው የምናየው። ኮለመን ፊልድ የምንለው እንግዲህ ሁለት የአትሪቢዩት ቴብል መረጃዎች ቢኖሩን አመሳስለን ለመጻፍ እንዴት ኮለመን ፊልዱን አጀስት አድርገን እንሰራለን የሚለውን ነው የምናየው። ስለዚህ ቀጥታ ወደ እሱ እንገባለን ማለት ነው። ኮለመን ፊልድ ለመስራት እንግዲህ ምንድነው የምናደርገው? ዳታዎችን የምናደራጀውን ዳታ መጥራት መቻል አለብን። ስለዚህ እነዚህን የምንጠራቸውን ዳታዎች እንጠራለን፣ አድ እናደርጋለን ማለት ነው። የምናደራጃቸውን ዳታዎች ማለት ነው። ስለዚህ ይህን ሁለት ቬክተሮች እንጥራ። በግሪን ለጋሲ በርካታ ስራዎችን እንሰራለን። በጣም ሰፊ ነው። ስብስብ ከሚባሉ ስራዎች አንዱ ይህ ግሪን ለጋሲ ወይም የአረንጓዴ አሻራ የተከላ ቦታዎችን ማደራጀት ነው። ይህ እንግዲህ በርካታ ሳይቶችን እንሰራለን። እስከ 1000 ሳይት ልንሰራ እንችላለን። በርካታ ሳይቶችን ወደ አንድ መርጅ ማድረግ አለብንና እሱን እንዴት እናመሳስላለን የሚለው ነው። ስለዚህ እኔ አንድ ወረዳ የተከላ ቦታ ሼፕ ፋይል እንዴት እንደሚደራጅ ነው ማሳያችሁ። ስለዚህ ይሄ እኔ አንድ ወረዳ ላይ የተዘጋጀ የተከላ ቦታ ሼፕ ፋይል ነው። እንግዲህ አትሪቢዩት ቴብሉን ከፍተን ስናየው እንደዚህ ነው ማለት ነው። በርካታ ዝርዝሮች ይኖሩታል። አይዲ ይኖረዋል፣ ሪጅን ይኖረዋል፣ ዞን ይኖረዋል፣ ወረዳ ይኖረዋል፣ ቀበሌ ይኖረዋል፣ ሳይት ኔም ይኖረዋል፣ ኤሪያ ይኖረዋል ማለት ነው። ስለዚህ በዚህ ተመሳሳይ አድርጎ እንዴት መርጅ እንደምናደርግ ነው። ስለዚህ ይህን የምናየው ይህን መርጅ ለማድረግ ከሌላው ዳታ ጋር ተመሳሳይ መሆን መቻል አለበት እና ወደዛ ማመሳሰል ነው የምንሄደው ማለት ነው። ስለዚህ ስናመሳስል ለምሳሌ እኔ የተለያየብኝ ምኑ ላይ ነው? ሳይት ኔም የሚለውን በዚህኛው ሳይት ብዬ ስሞል ሌተር ኔም ነው ያልኩት። በሌላው ደግሞ ከፍቼ ላሳያችሁና ሁለቱን ግን ምን መርጅ ማድረግ ፈልጌያለሁ ወይ ማገናኘት ፈልጌያለሁ። ስለዚህ እነዚህን ለማገናኘት ኮለመን ፊልዳቸው መመሳሰል መቻል አለባቸው ማለት ነው። ስለዚህ ኮለመን ፊልዱን ለማመሳሰል እኔ ይሄንን ዳታ እንደገና እንዲመሳሰልልኝ አጀስት ማድረግ መቻል አለብኝ ማለት ነው። ስለዚህ የልጋምቦ ወረዳን ልውሰድ እኔ። አዲስ ሳይቶች ይኖሩታል። ይህን አዲስ ሳይት እንዴት አድርጌ ነው አጀስት የማደርገው? ለምሳሌ ይሄኛው እንደዚህ አይነት አትሪቢዩት ቴብል ነው። ወረዳ አለ፣ ቀበሌ አለ፣ ሳይት ኔም አለ፣ ኤሪያ አለ። ሳይት ኔም የሚለው አሁን እዚህ አካባቢ ላይ እየተለያየው ማለት ነው። ይሄኛው ሳይት ኔም ነው። አሁን ይሄን ጎን በጎን አድርጌ ላሳያችሁ። ጎን በጎን አድርጌ ሳሳያችሁ ልዩነቱን ወደ ተመሳሳይ መርጅ እንዲሆንልን መስራት ማለት ነው። እኔ የተፈለገው ስራ ማለት ነው። ይሄኛው አትሪቢዩት ዳታ ደግሞ እንደዚህ ነው። ሳይት ኔሙ ይህንንም እንደዚህ አድርጌ ላሳያችሁ። ስለዚህ ጎን በጎን ነው ሆኖ እንዲታየኝ እንደዚህ ሳብ ላርግና ሳይት ኔሙን ነው ማየት የፈለኩት እኔ። ስለዚህ ሳይት ኔሙን ይሄኛ አንዱ ይሄ አሁን የተከፈተው ምንድነው? በዚህ ጎን በጎን ስንመለከት ሁለቱ ልዩነት አላቸው። ይሄኛው ሳይት ኔም ይላል። ስለዚህ ኤስአይቲኢ ኤንኤኤም ስሞል ሌተር ነው። ይሄ ደግሞ ሳይት ኔም ብሎ አንደርስኮር እና ኔም አለ። ስለዚህ እነዚህን ካላመሳሰልኳቸው መርጃ አይሆንልኝም። ስለዚህ የዛሬው ምንድነው ሃው ቱ አጀስት ኮለመን ፊልድ የሚለውን ስለሆነ ኮለመን ፊልዱን አጀስት ማድረግ ነው። እነዚህን አጀስት ማድረግ ነው የተፈለገው። ስለዚህ እኔ ዋናው መረጃዬ ሳይት አንደርስኮር ካፒታል ሌተር ኤንኤኤምኢ ኔም የሚለው ነው። ስለዚህ ወደዚህ ያመሳስላለሁ። ወደዚህ አንደርስኮር ካፒታል ሌተር ኤንኤኤምኢ ወዳለው ነው ማመሳሰለው ወይም ደግሞ ኮለመን ፊልዱን አጀስት ማድረገው። ስለዚህ ይሄን ለማመሳሰል ምንድነው የምናደርገው? እዚህ የሚመሳሰለው ይህኛው የኬፍ ደብሊው ሳይት ለምሳሌ እዚህኛው ላይ ኮለመን ፊልዱን ይህን ማመሳሰል የፈለኩት። ስለዚህ ምን አደርጋለሁ? ራይት ክሊክ ታደርጋላችሁ። ከዛ በኋላ ፕሮፐርቲ የሚለው ላይ እንገባለን። ከዛ በኋላ ፕሮፐርቲ ላይ ከገባን በኋላ አትሪቢዩት ፎርም ነው የምንገባው ማለት ነው። አትሪቢዩት ፎርም እንገባና ማስተካከል የፈለኩት እዚህ ሳይት ኔም የሚለውን ነው። ሳይት ኔም የሚለው ምንድነው የማደርገው? እዚህ ላይ አሊያንስ የሚለው ፊት ለፊት ላይ በመጀመሪያ ሳይት ኔም የሚለውን ሃይላይት አደርጋለሁ። ተመልካቾቻችን እንደምታዩት
ከዛ በኋላ ሳይት ኔም የሚለውን ሃይላይት ካረኩ በኋላ አሊያስ የሚል አለ። አሊያስ የሚለው ላይ ሳይት ኔም አንደርስኮር ነው የምጠቀመው። አንደርስኮር ካፒታል ሌተር NAME ሳይት ኔም። ስለዚህ ሳይት ኔም ብዬ እንደዚህ ይጠቀማለሁ፣ እጽፋለሁ። ከዛ በኋላ አፕላይ ኦኬ እለዋለሁ። ከዚህ በኋላ ይሄኛውን መልሼ ምን አደርገዋለሁ? ፕሮፐርቲ ገባና አትሪቢዩት ፎርሙን ወደ ፊልድ ቀይራለሁ ማለት ነው። ስለዚህ ፊልድ ቀይርና አሊያንስ ስር ላይ ሳይት ኔምን እችን የትኛው ላይ እጽፋለሁ? ኔም የሚለው ስር ላይ እንደገና ደግሜ እጽፋለሁ። ይሄን ለመጻፍ ኤዲቶሪን አበራለሁ ወይም ደግሞ ቶግል ኤዲቲንግን አክቲቬት አደርጋለሁ እርሳሴን። ከዛ በኋላ እዚህ ጋር ሳይት ኔም የሚለውን አንደርስኮር ተጠቅሜ እሰራለሁ ማለት ነው። ስለዚህ ሳይት ኔም ሳይት እና አንደርስኮር ብዬ ፊት የጻፍኩትን ይሄን ሳይት ኔም የሚለውን መልሼ እጽፈዋለሁ። ካፒታል ሌተር ኤን እናደርግና ኔም አርጌ እሰራዋለሁ ማለት ነው። ስለዚህ አሁን እንደዚህ ሳይት ኔም ብዬ ከጻፍኩ በኋላ አመሳሰልኳቸው፣ ይችን እና ይችን አመሳሰልኩ ማለት ነው። አሊያንስ ፊት ላይ የጻፍኩትን እዚህ ኔም ላይ መልሼ ፊልድ ላይ ገብቼ ሳይት ኔም ብዬ ጽፈዋለሁ ማለት ነው። በመጨረሻ አፕላይ ኦኬ ብዬ ሰጠዋለሁ ማለት ነው። ስለዚህ እነዚህን አሁን ይህኛው ተመሳሳይ ሆነልኝ ማለት ነው። ሳይት ኔም የሚላለስ ሳይት ኔም አንደርስኮር ኔም NA ካፒታል ሌተር ማለት ነው። ኤን ካፒታል ሌተር ሆኖ ሲዘጋጅ ማለት ነው። ይሄኛው ደግሞ ሳይት ኔም እንደዚሁ ሳይት አንደርስኮር ካፒታል ኤን መጀመሪያ ይሆንና ሳይት አንደርስኮር ኔም የሚለው ተመሳሰለልኝ ማለት ነው። ይሄ ከተመሳሰለልኝ በኋላ መርጅ ማድረግ እችላለሁ ማለት ነው። ስለዚህ ምን አደርጋለሁ? መርጅ ለማድረግ የዛሬው ቶፒካችን መርጅ መደራረግ ሳይሆን ኮለመን ፊልዱን እንዴት አጀስት አደርጋለሁ፣ እንዴት አስተካክላለሁ የሚለው ስለሆነ ይሄንን ምን አደርጋለሁ? መርጅ ለማድረግ ቬክተር ዳታ ማኔጅመንት ዘን መርጅ ቬክተር ብዬ ሰራለሁ ማለት ነው። እንደዚህ እናደርግና መርጅ እናደርጋለን። ሰሌክት ኦል የተመረጡ ነገሮች ሁለት ቢኖሩ ወይም ሶስት ቢኖሩ የምንፈልገውን እንመርጣለን። ካልሆነ ደግሞ ቲክቲክ አድርገን ማለት ነው። ካልሆነ ሰሌክት ኦል ብለን እንመርጣለን። ዘን ኦኬ ያልኩት ዘን ሲአርኤሱን ታስተካክላላችሁ። እንደዚሁ ሲአርኤሱን ካስተካከልን በኋላ ይህኛውን መርጅ እንለዋለን ማለት ነው። መርጅ ሴቭ እንለዋለን፣ መርጅ እንለዋለን ማለት ነው። ይሄንን መርጅ ካልነው በኋላ ይሄን ምንድነው እናስቀምጠን ቦታውን አስቀምጠን ይሄኛው ምን እንለዋለን? ለጋምቦ ኦል የሚለው ላይ ሴቭ ብለን እንወጣለን ማለት ነው። ስለዚህ እንደዚህ አድርገን እናስቀምጠዋለን ማለት ነው። ስለዚህ ይሄኛውን ፋይል ኔሙን እኔ ሌላ ስላለኝ ይሄኛው ልቀይርለት። ስለዚህ ይሄኛውን ስሞል ሌተር አረኩት፣ KA በየስሞል ሌተር አረኩለት እዛው ላይ ሁሉንም እንትን እንድል ማለት ነው። ዘን በመጨረሻ ይህን ፋይል ኔሙን ሴቭ አድርጌ እንትን አስቀምጠዋለሁ ማለት ነው። ስለዚህ በመጨረሻ ራን እንለዋለሁ ማለት ነው። ስለዚህ የዛሬው አጠቃላይ አሰራራችን መርጅ እንዴት እንደሚደረግ ሳይሆን ኮለመን ፊልዱን እንዴት አጀስት እንደምናደርግና አሊያንስ ላይ እንዴት እንደሚዘጋጅ ነው ማለት ነው። ስለዚህ መርጅ ያደረግነው እንደዚህ ከፍተን ብናየው እንደዚህ እኮ ነው። ሳይት ኔም የሚለው ስላመሳሰል ነው ሄዶ እንደዚህ ስክት ብሎ ይገኛል ማለት ነው። ስለዚህ አጠቃላይ ኮለመን ፊልድ እንዴት አጀስት እናደርጋለን የሚለው አሰራር ይህን ይመስላል ማለት ነው። እንግዲህ ኮለመን ፊልድን ለመስራት የምንከተለውም ስቴፕ ይህን ይመስላል ማለት ነው። የአጠቃላይ ኮለመን ፊልድ አሰራርን እናንተ ቪዲዮውን በመከታተል የተለያዩ እውቀቶችን ማግኘት ትችላላችሁ። ስለዚህ የቪዲዮውን ይዘት ሰብስክራይብ በማድረግ መከታተል ትችላላችሁ። ስለተከታተላችሁ ከልብ አመሰግናለሁ።